ሰላም ጤና ይስጥልኝ የተከበራችሁ የቼክዋለክስ ቤተሰቦች፣ በዛሬው ዕለታዊ የዜና ወጃችን ዓለማችንን ቀጠናችንን እያናወጡ ያሉ እጅግ አጓጊና ያልተጠበቁ ሰበር መረጃዎችን ይዘንላችሁ ቀርበናል። የአሜሪካና የኢራን የለየለት ጦርነት፣ ዶናልድ ትራምፕ ዝምታቸውን ሰብረዋል። የኢራን ሚሳኤሎች ደግሞ በአሜሪካ የጦር መርከቦች ላይ እየዘነቡ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር በኢትዮጵያ የባህር በር ጥያቄ ላይ ያስተላለፉ ያልተጠበቀና ጥብቅ ማስጠንቀቂያ ይዘንላችሁ ቀርበናል። በትግራይ ክልል የፖለቲካ ዝምታው ተሰብሯል። የጀነራል ታደሰ ወረደ ያልታሰበ እርምጃና የስልጣን ችኩቻው አዲስ ገጽታ አሳይቷል። በደቡብ አፍሪካ በኢትዮጵያና በሌሎች አፍሪካውያን ላይ የተቀሰቀሰው ዘግናኝ ጥቃት እንዲሁም ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ላይ የከፈተችው አዲስና አደገኛ የፕሮፓጋንዳ ዘመቻ፣ እነዚህና ሌሎችም ዝርዝር መረጃዎችን ይዘንላችሁ ቀርበናል። እስከ ፍጻሜ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቅድሚያ ወደ ዓለም አቀፍ መረጃችን ስናልፍ የዓለምን 20% ነዳጅ የሚያሳልፈው የሆርሙዝ ባህረ ሰላጤ ዳግም የጦርነት ቀጠና ሆኗል። ኢራን ቀጠናውን በመዝጋቷ ከ2000 በላይ መርከቦችና 20,000 የመርከብ ሰራተኞች ታግተው ቆይተዋል። ይህን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የነጻነት ፕሮጀክት በሚል ያወጁት ዘመቻ ተከትሎ የአሜሪካ ጦር መርከቦች ወደ አካባቢው መግባታቸው ከፍተኛ ወታደራዊ ግጭት አስነስቷል። ኢራን ጦር ወደ ሆርሙዝ ሊገባ የነበረውን የአሜሪካ የጦር መርከብ በሁለት ሚሳኤሎች መምታቱንና ወደ ኋላ እንዲያፈገፍግ ማድረጉን ቢያሳውቅም የአሜሪካ ማዕከላዊ እዝ ወይም ሴንትኮም ግን ሚሳኤል መተኮሱ እውነት ቢሆንም መርከባችን ላይ የደረሰ ጉዳት ግን የለም ሲል አስተባብሏል። ይህ በእንዲህ እንዳለ የተባበሩት አረብ ኤሚሬትስ በበኩሏ በኢራን ድሮኖች ጥቃት እንደደረሰባት ገልጻ የዜጎቿን ደህንነት ለመጠበቅ አስቸኳይ የአየር ጥቃት ማስጠንቀቂያ አውጥታለች። ይህንን የጦርነት ዜና ተከትሎም በዓለም አቀፍ ገበያ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ወደ ቀጣዩ መረጃችን ስናልፍ የኤርትራ መንግስት ከአዲስ አበባ እስከ አስመራ በሚያስተጋባ እጅግ አነጋጋሪ ሰነድ ይፋ አድርጓል። የፕሬዝዳንት ኢሳያስ አፈወርቂ አስተዳደር በማስታወቂያ ሚኒስትሩ በኩል ባወጣው መግለጫ የኢትዮጵያን የባህር በር ጥያቄ አደገኛና ተስፋፊ አስተሳሰብ ሲል በጽኑ ኮንኖታል። በአዲስ አበባ የሚገኘው የኤርትራ ኤምባሲ ስራ አስፈጻሚ አቶ ቢንያም በርሄ መግለጫውን ይበልጥ በማጉላት እንደ አሰብና ምጽዋ ያሉ የኤርትራ ወደቦች የድል እድል ተራ የሚጠባበቁ ንብረቶች ሳይሆኑ በ10 ዓመታት መራራ ትግል ነፃነቷ የተረጋገጠላት ሉዓላዊት ሀገር የማይነጠሉ አካሎች ናቸው ሲሉ አጽንኦት ሰጥተዋል። ይህ የኤርትራ እርምጃ በቀጥታ ለኢትዮጵያ መንግስት የተላለፈ ጥብቅ ማስጠንቀቂያ ተደርጎ የተወሰደ ሲሆን የኢትዮጵያ መንግስት በቀጣይ የሚሰጠው ምላሽ በጉጉት እየተጠበቀ ይገኛል። በትግራይ ክልል ለቀናት ሰፍኖ የነበረው የፖለቲካ ዝምታ ዛሬ በይፋ ተሰብሯል። ጀነራሉ ስልጣን አልለቀቁም በሚል ሲናፈስ የነበረው ወሬ ማረጋገጫ በሚመስል መልኩ የጀነራል ታደሰ ወረደ አስተዳደር አዲስ መግለጫ አውጥቷል። በዛሬው የካቢኔ ስብሰባ ላይ ጀነራሉ አሁንም በስልጣን መንበራቸው ላይ መሆናቸውን ያረጋገጡ ሲሆን በስብሰባው ላይ የታዩት አዳዲስ ፊቶች ግን የአስተዳደሩን የውስጥ ሽኩቻ አጋልጠዋል። ነባር የካቢኔ አባላት አለመታየታቸው እና በተለይም የጀነራሉ ምክትል የሆኑት አቶ አማኑኤል አሰፋ በስብሰባው ላይ አለመገኘታቸው በህወሓት መዋቅራዊ የበላይነትና በጊዜያዊ አስተዳደሩ መካከል ያለው የህልውና ትግል አሁንም እንዳልበረደ ማሳያ ሆኗል። ይህ ፍጥጫ የትግራይን ህዝብ ዳግም ወደ አለመረጋጋት እንዳይመልሰው ከፍተኛ ስጋት ፈጥሯል። በደቡብ አፍሪካ የሚኖሩ ኢትዮጵያውያንና ሌሎች አፍሪካውያን ላይ የተቀሰቀሰው ጸረ ስደተኛ ወይም ዜኖፎቢክ ጥቃት አሁንም እንደቀጠለ መሆኑን የደረሱ መረጃዎች ያመለክታሉ። ከሰሞኑ በተፈጸሙ ድንገተኛ ጥቃቶች 4 ኢትዮጵያውያንና 2 ናይጄሪያውያን ህይወታቸውን ያጡ ሲሆን የሀብትና ንብረት ዝርፊያም በስፋት ተፈጽሟል። ጥቃቱን በመስጋት በርካታ ኢትዮጵያውያን ከስራ ገበታቸውና እንቅስቃሴ የታቀቡ ሲሆን የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ ጥቃቱን ቢያወግዙም መንግስታቸው የውጭ ዜጎችን ለመጠበቅ በቂ እርምጃ እየወሰደ አይደለም የሚለው ትችት በስፋት እየቀረበበት ይገኛል። በመጨረሻም ወደ ሀገር በቀልና ቀጠናዊ መረጃችን ስናልፍ ታላቁ የኢትዮጵያ ህዳሴ ግድብ በሙሉ አቅሙ ኃይል ማመንጨት መጀመሩን ተከትሎ የግብጽ መንግስት አዲስ የፕሮፓጋንዳ የክስ ዘመቻ ከፍቷል። የካይሮ ዩኒቨርሲቲው የጂኦሎጂ ፕሮፌሰር አባስ ሸራኪ ባወጡት አዲስ መግለጫ የግድቡ የውሃ መጠን አልቀነሰም፣ ስለዚህ ተርባይኖቹ በትክክል እየሰሩ አይደለም፣ በዚህ ምክንያት በሱዳን ላይ ከባድ ጎርፍ አደጋ ሊከሰት ይችላል ሲሉ አነጋጋሪ ክስ ሰንዝሯል። ባለሙያዎች ግን ይህ ክስ ሆን ተብሎ በሱዳን ህዝብ ዘንድ ፍርሃት ለመፍጠርና በዓለም አቀፍ ደረጃ ጫና ለማሳደር የታለመ የግብጽ የቆየ ሴራ አካል መሆኑን ይገልጻሉ።
በሌላ በኩል ግብጽ ከታንዛኒያ ጋር በመተባበር በአባይ ውሃ አጠቃቀም ዙሪያ ኢትዮጵያን ለመቃወም የሚያስችል አዲስ ስምምነት መፈረሟ ታውቋል። ክቡራን ቤተሰቦቻችን ለዛሬ ያዘጋጀንላችሁ አበይትና ሰበር መረጃዎች እነዚህ ይመስሉ ነበር። በዜናዎቹ ዙሪያ ያላችሁን ሐሳብ አስተያየት ከስር ኮመንት ላይ አስቀምጡልን። ቪዲዮውን ላይክ፣ ሼር በማድረግ ለሌሎች እንዲደርስ አድርጉ። አዳዲስ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን አትዘንጉ። ከሌሎች ትኩስ መረጃዎች ጋር ዳግም እስክንገናኝ ድረስ ቸርን ሰንብቱ።